ሰላም ጤና ይስጥልኝ። ሲስተር አዱኛ ነኝ። ዛሬ እንግዲህ ልደቴ ነው ብያችኋለሁኝ። ያለሁት አሁን ደብረ ማርቆስ ውስጥ ነው። በተለምዶ ታቦት መውረጃ ተብሎ በሚጠራው መንገድ እየወረድኩ ነው። ዛሬ እንግዲህ ልደቴን የማከብረው በጎ አድራጎት ስራዎችን በመስራት ነው። እየሄድኩ ነው። እንግዲህ ተከተሉኝ። ስንደርስ ሁሉንም ታዩታላችሁ። መልካም ውሎ። ሰላም እንዴት ናቸው? ስሜ ፊዮሪ እባላለሁ። ያደኩት ቡሬ ከተማ ነው። አሁን ደግሞ የምኖረው ደብረ ማርቆስ ከተማ ነው እና ወደ ደብረ ማርቆስ የመጣሁት ለምንድን ነው? ትምህርት ለመማር ነበረ። ትምህርት ደግሞ አሁን ላይ ማለት ፊት ያስተማረችኝ እናቴ ነበረች። አሁን ላይ ደግሞ በግል ማስተማር አቅሙ የላትም እና የቻላችሁትን አግዙኝ። የምታግዙኝ በምንድን ነው? አንደኛ ተከራይቼ ነው የምኖረው። በዛ ላይ ደግሞ በዊልቸር ላይ ኢቭን እንኳን ከቤት ስወጣም ሆነ ስገባ ሰው ደግሞ መለመን በጣም መረረኝ እና የቻላችሁትን አግዙኝ ነው የምላችሁ። አመሰግናለሁ። አዳመጣችኋት አይደለ? በጣም የምታሳዝን ልጅ ናት። በአካል ብታዩት ደግሞ የበለጠ ታዝኑላት አላችሁ። እንግዲህ ዛሬ ጾመ ነነዌን አንድ የምንልበት ቀን ነው። 3 ቀን ስለሆነ የ3 ቀን ቁርሳችን እንኳ ለሷ በዚህ ባስቀመጥኩላችሁ የባንክ ቁጥር ትራንስፈር በማድረግ በስልኳ በመደወል በማረጋጋት ጾሙን እናክብር እላለሁኝ። አመሰግናለሁ። መልካም የጾም ወቅት ያድርግልን።